ሰላም ሰላም የጀነራል ኤዱኬሽን ቤተሰቦች እንደምን አላችሁ እንደምን ቆያችሁ? ፍሬሽማን ጀነራል ባዮሎጂ የሚል ኮርስ እየተማማርን እንደሆነ እናውቃለን እና በዚህም እየተማማርን ቻፕተር 6 ላይ እንገኛለን። ከቻፕተር 6ም የአራተኛው ፓርት ላይ ደርሰናል። በአራተኛው ፓርት ስለ አድቨርስ ኢሚኒዮ ሪስፖንስ እናያለን ማለት ነው። ፓርት 3 ላይ ስለ ኢሚኒዮ ሲስተም የተወሰኑ ሀሳቦችን አንስተን ነበር። ኢሚኒዮ ሲስተም ማለት ሰውነታችን በሽታ ለመከላከል የሚያደርገው ነገር ሂደት ነው ብለናል። ዛሬ ደግሞ በዚህኛው ፓርት ሰውነታችን ላይ እንግዲህ በሽታን የመከላከል አቅሙ ላይ የሚፈጠሩ ችግሮችን ነው የምናየው ማለት ነው። ሶ አድቨርስ የሆኑ ኢሚኖ ሪስፖንስን እናያለን። እስከ ፍጻሜ አብራችሁን ቆዩ። አድቨርስ ኢሚኖሎጂካል ሪያክሽን ካን ኦከር ኤንድ ኮዝስ አድቨርስ ኢፌክትስ ማለት እነዚህ ነገሮች ሊፈጠሩ ይችላሉ። ሲፈጠሩ ደግሞ ልክ እንደ ስማቸው አድቨርስ የሆነ ኦር ኔጌቲቭ የሆነ ተጽዕኖ ሰውነታችን ላይ ሊያመጡ ይችላሉ ማለት ሰውነታችን በሽታን የመከላከል አቅሙ ላይ ኔጌቲቭ የሆነ ተጽዕኖ ሊፈጥሩ ይችላሉ ማለት ነው። ሶ ኤግዛጀሬትድ ኢሚኖ ሪስፖንስስ ኤንድ ፕሮዲዩሲንግ ኢንአፕሮፕሪየት ኢሚኖ ሪስፖንስስ አጌንስት ሰልፍ ኮምፖነንትስ ዲዩ ቱ ፌለር ቱ አፕሮፕሪየት ሪኮግኒሽን ሜካኒዝም ማለት ነው። ይሄ ነገር ደግሞ የሚፈጠረው ምንድን ነው? ሰውነታችን ከመጠን ያለፈ ሪስፖንስ ከሰጠ ማለት ለበሽታ አምጪ ለሆኑ ህዋሳቶች ከመጠን ያለፈ ሪስፖንስ ሲሰጣቸውና እናም ደግሞ ሌላኛው እነዚህ በሽታ አምጪ የሆኑ ህዋሳቶችን ናቸው ብሎ የራሱን ሲል ሪኮግናይዝ ካደረገ ማለት ነው። አፕሮፕሪየትሊ ሪኮግናይዝ ማድረግ ሳይችል ከቀረ እነዚህ ነገሮች ሊፈጠሩ ይችላሉ ማለት ነው። የአድቨርስ ኢሚኖ ሪስፖንስ ምንላቸው ኢት ሜይ ሊድ ቱ ዲፈረንት ፎርምስ ኦፍ ቲሹ ዳሜጅ ሊያመጣ ይችላል። ዲስ ካይንድ ኦፍ ኢሚኖ ዲስኦርደር ካን ቢ ዲቫይድድ አስ ከመጠን ያለፈ ሪስፖንስ ሰውነታችን የሚሰጥበትን ሪስፖንስ ምንለዋለን ምን ብለን እንትን ልንል እንችላለን? ሃይፐር ሴንሲቲቪቲ እና አውቶ ኢሚኒቲ ብለን እንከፍላለን ማለት ነው። ሶ ኢን ጀነራል ዴር አር 3 ታይፕ ኦፍ ኢሚኖሎጂካል ዲስኦርደር አለ። ከኢሚኖ ሲስተም ጋር በተገናኘ የሚፈጠሩ 3 አይነት ዲስኦርደሮች አሉ ማለት ነው። 3 አይነት ዲስኦርደሮች አሉ። የመጀመሪያው ምንድነው? ሃይፐር ሴንሲቲቪቲ የምንለው ነው። የመጀመሪያ ሃይፐር ሴንሲቲቪቲ የምንለው ሲሆን ሁለተኛው ደግሞ ምን የምንለው ነው? ከሃይፐር ሴንሲቲቪቲ በመቀጠል አውቶ ኢሚኒዮ ዲዚዝ የምንለው ሲሆን ሶስተኛው ኢሚኒዮ ዲፊሽንሲ የምንለው ነው ማለት ነው። ሃይፐር ሴንሲቲቪቲ ቱ አለርጂ የሚለውን ስናይ ኢዝ አን ኢንአፕሮፕሪየት ኦር ኤግዛጀሬትድ ኢሚኖ ሪስፖንስ ዛት ሃርምስ ፉል ቱ ደ ሆስት ማለት ነው። ይሄ ከመጠን ያለፈ ኢሚኖ ሲስተማችን ኤግዛጀሬትድ ማለት በጣም የተጋነነ ኢሚኖ ሪስፖንስ ኢሚኖ ሲስተማችን ምላሽ ሲሰጥ ከዛ ደግሞ የራሱን ሆስት ሴል ጭምር ወር የራሱን ሴሉላ አፌክት ማድረግ እስኪችል ድረስ ሪስፖንስ ሲሰጥ የሚፈጠር ነው ማለት ነው። ኢት ኮዝስ ዲሌትሬስ ኢፌክትስ ሪዛልቲንግ ሲግኒፊካንት ቲሹ ዳሜጅ ኢቭን እስከ ሞት ድረስ ሁላ ተጽዕኖ ሊፈጠር ይችላል ማለት ዘ ተርም ሃይፐር ሴንሲቲቪቲ ኢምፕላይዝ አን ኢንክሪዝ ሪስፖንስስ ዘ ሪስፖንስ ኢዝ ኖት ኦልዌይስ ሃይላይትድ በት ሜይ ኢንስቴድ ቢ ኢንአፕሮፕሪየት ኢሚኖ ሪስፖንስ ቱ ዘ አንቲጅን ማለት ነው። ከመጠን ስሙ ራሱ ሃይፐር አይደለም የሚለው ያን ሪስፖንስ በጣም ከፍተኛ በሆነ መጠን ከሆነ የራሱን ሴሉላ ጉዳት እስኪያደርስ ድረስ የሚፈጠር ከሆነ ሃይፐር ሴንሲቲቪቲ ነው። ዘ ተርም አለርጂ ደግሞ ኢኩዌሎጂ ሃይፐር ሴንሲቲቪቲ በት ሞር አኪዩሬትሊ ሹድ ቢ ሊሚትድ ቱ ኢሚኖግሎቢን ኢ ሜዲየትድ ሪያክሽን ማለት ታይፕ 1 ሃይፐር ሴንሲቲቪቲ ድረስ ነው የሚሄደው አለርጂ የምንለው ማለት ብዙ ጊዜ ከሃይፐር ሴንሲቲቪቲ ጋር ይነሳል፣ ግን ከኢሚኖግሎቢን ኢ ጋር ነው አሶሺየትድ የሚሆነው በዋነኝነት። እሱም ደግሞ ታይፕ 1 ሃይፐር ሴንሲቲቪቲ አለ። ሃይፐር ሴንሲቲቪቲ 4 አይነት አለ። ታይፕ 1 ታይፕ 2 ታይፕ 3 እና ታይፕ 4 ድረስ የምንለው ታይፕ 1 የሚባለው ኢሚዲየት ሃይፐር ሴንሲቲቪቲ ነው፣ ቶሎ ነው ሪስፖንስ የሚሰጠው ሰውነታችን ማለት ነው። ታይፕ 2 ደግሞ ሳይቶቶክሲክ ይባላል። ታይፕ 3 ኢሚኖ ኮምፕሌክስ ሃይፐር ሴንሲቲቪቲ ሲባል፣ ታይፕ 4 ደግሞ ዲሌድ ነው፣ ኢቭን ቆይቶ ከቀናቶች በኋላ ሪስፖንስ ስለሚሰጥ ነው ማለት ነው። ሶ እነዚህ ቴብል የሚያሳየው ስለ አራቱ ሀሳቦችን ነው የሚያወራው። በዝርዝር እዚህ ጋር እንመለከታለን ማለት ነው። ታይፕ 1 የምንለው ምንድነው? አን አንቲጂን ሪያክትስ ዊዝ ሴል ፊክስድ አንቲቦዲ ማለት ነው። ከኢሚኖግሎቢን ኢ ጋር ከዚህ ጋር ነው አንቲጂኑ ሪያክሽን የሚያደርገው ካለ ከዛ ይሄ ደግሞ ምን ይፈጥራል? ሊዲንግ ቱ ሪሊዝ ኦፍ ሶሊብል የሆኑ ሞሌኪሎች ሪሊዝ ያደርጋሉ። አንቲጂኑ እንደ አለርጂን ይሆናል። ከዛ ሶሊብል ሞሌኪሉ ደግሞ ሜዲተር ይሆናል ማለት ነው። ሶ ሶሊብል ሞሌኪል ፌዚስ ማኒፌስቴሽን ኦፍ ዲዚዝ ማለት የበሽታውን ምልክት እንዲያሳይ የሚያደርገው የቱ ነው? እነዚህ ሜዲተሮቹ ናቸው ማለት ነው። ሲስተሚክ ላይፍ ትሪትኒንግ ሊሆን ይችላል። ኢቨን በጣም ከባባድ እስከ ሞት ድረስ ሊያደርስ የሚችሉ ነገሮችም ሊፈጠር ይችላል በታይፕ 1 ሃይፐር ሴንሲቲቪቲ። አናፍላክቲክ ሾክ፣ ሎካል አቶፒክ አለርጂ፣ ብሮንካል አስማ፣ ሃይ ፌቨር ኤንድ ፉድ አለርጂ የታይፕ 1 ሃይፐር ሴንሲቲቪቲ ኤግዛምፕል ናቸው ማለት ነው። ፓቶጄኒክ ሜካኒዝም እንዴት ነው የታይፕ 1 ሃይፐር ሴንሲቲቪቲ የሚለው የሚፈጠሩ ስናይ
ፈርስት ኤክስፖዠር ቱ አለርጂን አለ። የአለርጂክ ኦር ሃይፐርሴንሲቲቪቲ ኢኒሺየት እንዲሆን የሚያደርግ መጀመሪያ ኤክስፖዠር ለዛ ነገር ለመጀመሪያ ጊዜ ፎር ደ ፈርስት ታይም ኤክስፖዝ የምንደረግበት ጊዜ አለ። ያኔ ምን ይሆናል? አለርጂን ስቲሙሌትስ ፎርሜሽን ኦፍ አንቲቦዲ ፎርም እንዲደረግ ስቲሙሌት ያደርጋል ማለት ነው። ሶ ኢሚኖግሎቢን ኢ ፊክስስ ባይ ኢትስ ኤፍሲ ፖርሽን ኦፍ ማስት ሴልን ባሶፊል ያኔ ያስተካክለዋል ማለት ነው። ከዛ ሰከንድ ኤክስፖዠር ቱ ሴም አለርጂን ከዚህ ቀደም ፈርስት ኤክስፖዝ የተደረግነው ነገር ለሁለተኛ ጊዜ ለዛ ደግሞ ተጋላይ ስንሆን ምን ይፈጠራል? ኢት ብሪጅስ ቢትዊን ኢሚኖግሎቢን ኢ ሞለኪውል ፊክስድ ቱ ማስት ሴልስ ሊዲንግ ቱ አክቲቬሽን ኤንድ ዲግራኑሌሽን ኦፍ ማስት ሴልስ ኤንድ ሪሊዝ ኦፍ ሜዲተርስ ማለት ነው። ምንድነው የሚፈጠረው እዚህ ጋር? ከዚህ ቀደም ፕሮዲስ የተደረገው አንቲቦዲ አለ። ከዛ ማስት ሞለኪል ፊክስድ ቱ ማስት ሴልስ ሊዲንግ ቱ አክቲቬት ያደርገውና ይሄ ያኔ የተደረጉ እንትኖቹን ዲግራኑሌሽን ያካሂዳል ማለት ነው። ያኔ ሜዲተሮቹ ሪሊዝ ይደረጋሉ። ከዛ ስሪ ክላስስ ኦፍ ሜዲተሮች ይህ ማስት ሴልን ድራይቭ ያደርጋል። የመጀመሪያው ፕሪፎርምድ ሜዲተር ከዚህ ቀደም ተሰርተው የተቀመጡ ፎር ኤግዛምፕል እነ ሂስታሚን አሉ። አዲስ ደግሞ ሲንቴሳይዝ ሊደረጉ ይችላሉ። እነ ሊኬትሪን፣ ፕሮስታግላንዲን፣ ፕላትሌት አክቲቬቲንግ ፋክተር፣ ሳይቶኬን ፕሮዲስ ባይ አክቲቬተር ማስት ሴሎች እነዚህ ቲዩመር ኔክሮሲስ ፋክተር፣ ኢንተርሉኪን 3 4 5 እያለን የምንጠራቸው እነዚህ ነገሮች አሉ። ዘስ ሜዲተር ኮዝስ እነዚህ ምን ነገሮችን ያደርጋሉ? ስሙዝ መስል ኮንትራክት እንዲያደርግ ያደርጋል። ስሙዝ መስል ፎር ኤግዛምፕል ሪስፓራቶሪ ትራክት ኮንትራክት እንዲሆን ሊያደርጉ ይችላሉ። ከዛ የሙከስ ሴክሬሽኑን ይጨምራሉ። ብሮንኪያል ስፓስም የሚሆን መተንፈሻ አካል እንዲጠባ ያደርጋሉ። ብለድ ቬዝሎች የደም ስሮች እንዲጠባ ያደርጋሉ። ቫስኩላር ፐርሜቢሊቲ ሊጨምር ይችላሉ። በዛ ነው ማለት ነው ሜዲት የሚያደርጉት ማለት ነው። አናፍላክሲስን ስናይ ሲስተሚክ ፎርም ኦፍ ታይፕ 1 ሃይፐርሴንሲቲቪቲ ነው። ሙሉ ሰውነታችንን አፌክት የሚያደርግ የታይፕ 1 የሃይፐርሴንሲቲቪቲ አይነት ነው ማለት ነው። ኤክስፖዠር ቱ አለርጂን ቱ ዊች ፐርሰን ኢዝ ፕሪቪየስሊ ሴንሲታይዝ ለሆነ ነገር ኤክስፖዝ ሲደረግ ነው የሚፈጠረው። ፎር ኤግዛምፕል ድራጋውን እነ ፔንስሊን አለርጂ ያለበት ሰው ሴረም ኢንጀክሽን፣ አንቲ ዲያፍቴሪክ ኦር አንቲ ቴታኒክ ሴረም፣ አነስቴዥያ ኦር ኢንሴክቲቭ ቬነም ሲወጋ ክሊኒካል ፒክቸር ኦር ማኒፌስቴሽኖችን ምን ነገሮችን ሊያሳይ ይችላል? ሾክ አለ። ሾክ ዲዩ ቱ ሰደን ዲክሪዝ ኦፍ ብለድ ፕሬሸር በድንገት የደም ግፊት ሊቀንስ ስለሚችል ሾክ ሊኖር ይችላል። ሪስፓራቶሪ ዲስትረስ ዲዩ ቱ ብሮንኪያስፓዝም፣ ሳይኖሲስ፣ ኢዴማ፣ አርቲካሪያል ሊያሳይ ይችላል። ስለዚህ አናፍላክሲስ ያለባቸው ሰዎች ደግሞ ትሪትመንቱ ምንድነው? ኮርቲኮስተሮይድ ኢንጀክሽን ማድረግ፣ ኢፒኔፍሪን ኦር አንቲስታሚን መስጠት ነው ማለት። አቶፒ ማለት ደግሞ የታይፕ 1 ሃይፐርሴንሲቲቪቲ ሆኖ ግን ሎካል ፎርም ነው። ሲስተሚክ ሲሆን አናፍላክሲስ ነው። ሎካል ወር የሆነ ቦታ ላይ ብቻ ያተኮረ ከሆነ አቶፒክ ይሆናል ማለት ነው። ኤክስፖዠር ቱ ሰርቴን አለርጂንስ ዛት ኢንዲዩስስ ፕሮዳክሽን ኦፍ ስፔሲፊክ ኢሚኖግሎቢን ኢ አለርጂን ማለት አሁን ለምሳሌ ወደ ውስጥ ተንፈሰ የምናስገባው ዳስተማይት ፊሲስ፣ ትሪ ኦር ፖለንስ፣ ሞልድ ስፖር፣ ኢንጀስታንት እና ሚልክ ከኤግ ከፊሽ ከቾኮሌት ጋር እነዚህ ነገሮች ስናስገባ ኮንታክታንስ ከሁል ከኔሎን ከአኒማል ፈር ጋር ኮንታክት በምናደርግበት ጊዜ መድኃኒቶች እና ፔንሲሊን፣ ሳሊሳይክሌት እና አንስቴጃ፣ ኢንሴክት ቬነም ከእነዚህ ጋር ኮንታክት ስናደርግ አቶፒክ የሆነ ሃይፐርሴንሲቲቪቲ ሊነሳ ይችላል ማለት ነው። ዜር ኢዝ ስትሮንግ ፋሚሊያል ፕሪዲስፖዚሽን ኦፍ አቶሚክ አለርጂ፣ ይህ ደግሞ በቤተሰብም ሊተላለፍ ይችላል ማለት ነው። ሁለተኛው ደግሞ ታይፕ 2 ኦር ሳይቶቶክሲክ ሃይፐርሴንሲቲቭ ሪያክሽን የሚለው ኢት ኦከርስ ዌን አንቲቦዲ ዳይሬክትድ አት አንቲጀንስ ኦፍ ዘ ሴል ሜምብሬን አታክ ኮምፕሌክስ ዊች ዳሜጅስ ሴል ሜምብሬን አታክ ሲደረግ ማለት ነው። ይህ አንቲቦዲ ዳይሬክትድ የሆነ አንቲጂን ኦፍ የሴል ሜምብሬን አታክ ሲደረግ ኮምፕሌክስ ነው ማለት በዛ አማካኝነት የሚፈጠር ነው። ሶ አንቲቦዲ ኢሚኖግሎቢን ጂ ኦር ኢሚኖግሎቢን አታችስ ቱ ዘ አንቲጂን ቪያ ኢትስ ኤፍኤቢ ሪጅን ኤንድ አክትስ አስ ኤ ብሪጅ ቱ ኮምፕሊመንት ቪትስ ኤፍሲ ሪጅን አስ ኤ ሪዛልት ዜር ኢዝ ኤ ኮምፕሊመንት ሜዲትድ ላይሲስ ኢን ዘ ሄሞላይቲክ አኒሚያ ኤቢኦ ትራንስፊዥን ሪያክሽን ሊፈጠር ይችላል። አርኤች ሄሞላይቲክ ዲዚዝ ኦር ኢሪቶብላስቲክ ፌታሊስ የምንለው ነገር በዚህ ታይፕ 2 ሃይፐርሴንሲቲቪቲ ኤግዛምፕል ነው ማለት ነው። ኢን አዲሽን ቱ ዛት ኮምፕሊመንት አክቲቬሽን ኦልሶ አትራክትስ ፎጎሳይቶሲስ ቱ ዘ ሳይት ዊዝ ኮንሲኩዌንት ሪሊዝ ኦፍ ኢንዛይምስ ዛት ዳሜጅስ ሴል ሜምብሬን ድራግ እና ፔንስሊን እነዚህና ሌሎች ድራጎች ካን አታች ቱ ዘ ሰርፌስ ኦፍ ፕሮቲን ኦን ዘ ሬድ ብለድ ሴል ኢኒሺየት አንቲቦዲ ፎርሜሽን እንዲሆን ያደርጋሉ ማለት ነው። ኤሪትሮብላስቲክ ፌታሊስ እንዴት እንደሚፈጠር ነው የሚያሳየው። ሶ ሰች አውቶሚኖ አንቲቦዲስ ዛን ኢንተራክት ዊዝ አርቢሲ ሰርፌስ ሪዛልት ሄሞላይሲስ እንዲፈጠር ያደርጋሉ። ሌሎች ድራጎች እና ኪኒን ካን አታች ቱ ዘ ፕላትሌት ኢንዲስ አውቶ አንቲቦዲ ዛት ላይሲስ ዘ ፕላትሌትስ ፕሮዲስ ትሮምቦሳይቶፔኒያ እንዲፈጠር ሊያደርጉ ይችላሉ። ይህ ደግሞ ብለድ እንዲፈስ ከፍተኛውን አስተዋጽኦ ያደርጋል። የፕላትሌት
ዋና ፋንክሽን ብለድ እንዲረጋ ማድረግ ነው እና ብሊዲንግን ቶሎ አሬስት እንዲሆን ማድረግ ነው እና ይህ ነገር ደግሞ አፌክት እንዲሆን ያደርጋል። ሶ ሌሎች ድራጎች ፎር ኤግዛምፕል ሃይድራላይዚን ደግሞ ሜይ ሞዲፋይ ሆስት ቲሹ ኤንድ ኢንዲዩስስ ፕሮዳክሽን ኦፍ አውቶ አንቲቦዲስ ዳይሬክትድ አት ሴል ዲኤንኤ ዚስ ኮዝስ ዘ ዲዚዝ ማኒፌስቴሽን ሪዚምብሊንግ ዞዝ ሲስተሚክ ላይፐስ ኤሪቴማቶስን እንዲመስል ያደርጋሉ። ከላይ የጠቀስናቸው ነገሮች ሁሉ ማለት ነው። ሶስተኛው ደግሞ የሃይፐርሴንሲቲቪቲ አይነት ኢሚኒዮ ኮምፕሌክስ ሃይፐርሴንሲቲቪቲ ምንለው። ኢሚኒዮ ኮምፕሌክስ ሃይፐርሴንሲቲቪቲ ኦከርስ ዌን አንቲጂን አንቲቦዲ ኮምፕሌክስ ይፈጠርና ምን ይሆናል? ያ የተፈጠረው አንቲጂን አንቲቦዲ ኮምፕሌክስ ኢንፍላማቶሪ ሪስፖንስ እንዲነሳ ያደርጋል፣ እንዲፈጠር ያደርጋል ማለት ነው። ያን ነገር አንቲጂን አንቲቦዲ ኮምፕሌክስን ሪሙቭ ለማድረግ ማለት ነው። ኖርማሊ ኢሚኖ ኮምፕሌክስስ አር ፕሮምፕትሊ ሪሙቭድ ባይ ሪትሮ ኢንዶቴሊያል ሬቲኩሎ ኢንዶቴሊያል ሲስተም በዛ ሪሙቭ ይደረጋል ኖርማሊ ሲሆን ማለት ነው። ግን ኦኬዥናሊ ምን ሊሆን ይችላል? ዘይ ፐርሲስትስ ኢን አር ዲፖዚት ኢን ቲሹ ሪዛልቲንግ ሰቨራል ዲስኦርደር እንዲፈጠር ያደርጋል። እዛ ቦታ ላይ ስቶር እንዲሆኑ በመሆናቸው አማካኝነት ማለት ነው። ሶ ይሄ ኮምፕሌክስ ዲፖዚሽን ኢዝ ፍሪኩዌንትሊ ኦብዘርቭድ ኦን ብለድ ቬዝል ዋሎችን የደም ስር ግድግዳ ላይ ነው ማለት ነው። ብዙ ጊዜ እነዚህ ኮምፕሌክሶች ስቶር እየተደረጉ የሚመጡት ማለት ነው። ሌላ ደግሞ ሳይኖቪያል ፍሉድ ላይ ማለት ነው። ሳይኖቪያል ፍሉድ ማለት ፎር ኤግዛምፕል ጆይንቶች አካባቢ የሚገኙ ፍሉዶች አሉና እዛ አካባቢ ስቶር ይሆናሉ። ግሎሜሩላር ቤዝመንት ኦፍ ኪድኒ ላይ፣ ኮሮይድ ፕሌክስስ ኦፍ ብሬን ላይ እዛ ቦታ ላይ ምን ይሆናሉ ማለት ነው? ስቶር ይሆናሉ ማለት ነው። ስቶር ይሆናሉ። ሶ ዘ ዲፖዚሽን ኦፍ ዘስ ኮምፕሌክስስ አክቲቬትስ ኮምፕሊመንቶች አክቲቬት እንዲሆኑ ያደርጋል። ይሄ ስቶር በመደረጉ አማካኝነት ከዛ ኢኒሺየትስ ሪያክሽን ዛት ሪዛልትስ ኢን ሪክሩትመንት ኦፍ ፖሊሞርፎኒኩላር ሴሎች እነዚህ እንዲመጡ ያደርጋል። ያ መሆኑ ማለት ነው ኒትሮፊል ወደ ሳይቱ እንዲመጡ ያደርጋል ማለት ነው። ሶ ዘ ቲሹ ኢን ኢንጁርድ አስ ኮንሲኩዌንስ ኦፍ ግራኑላር ሪሊዝ ኦፍ ፍሮም ዘ ሴል እንዲፈጠር ያደርጋል ማለት ነው። ከዛ ዜር አር ቱ ፎርም ኦፍ ታይፕ 3 ሃይፐርሴንሲቲቪቲ አለ። አርተስ ሪያክሽን ይባላል። ይሄ ነው ኢዘ ፎርም ኦፍ ላይቲክ ኢንዛይምስ ሪሊዝድ ባይ አኪሙሌትድ ኒትሮፊልስ ማለት በእነዚህ በኒትሮፊሎች እኚህ አንቲጂን አንቲቦዲ ኮምፕሌክሱን ብሬክ ለማድረግ የሚረዱ ምኖች ይለቀቃል፣ ኢንዛይሞች እንዲለቀቁ ያደርጋሉ ማለት ነው። ከዛ ኮምፕሊመንት ሜምብሬን አታክ ኮምፕሌክስ ኮዝስ ሎካላይዝ ቲሹ ዳሜጅ እንዲፈጠር ያደርጋል። ይሄ ምን እንዲሆን ያደርጋል? ኢትሊስ ትሩ ቫስኩላር ኦከልቴሽን ኔክሮሲስ እንዲፈጠር ያደርጋል። ብለድ ቬዝሉን ሙሉ በሙሉ ሊዘጉት ይችላሉ። እናም ደግሞ ኔክሮሲስ ሊፈጠር ይችላል። ቲሹ ዴዝ ሪችስ ፒክስ አት 3 to 6 hours ማለት ነው። ከ3 እስከ 6 ሰዓት በኋላ ነው ፒክ ላይ የሚደርሰው። ዘ ክሊኒካል ማኒፌስቴሽን ሃይፐርሴንሲቲቪቲ ኒሞናይተስ እና አለርጃይተስ አሎቪላይተስ ሊፈጠር ይችላል። ሌላኛው ሴረም ሲክነስ ሲሆን ኢዘ ሲስተሚክ ኢንፍላማቶሪ ሪስፖንስ ቱ ዘ ፕሬዘንስ ኦፍ ኢሚኖ ኮምፕሌክስ ዲፖዚት በመኖሩ አማካኝነት ሙሉ ሰውነታችን የሚሰጠው ሪስፖንስ ነው። ይሄ as a result of foreign serum antigen in many areas of the body within a days or weeks after exposure to foreign serum antigen an individual begins to manifest combination of symptoms ማሳየት ይችላል ማለት ነው። እነዚህ ደግሞ ፊቨር ሊኖር ይችላል፣ ዊክነስ፣ ጀነራላይዝድ ቫስኩላይተስ ዊዝ ኢዴማ ኤን ኤሪቴማ፣ ሊምፋዲኖፓቲ፣ አርትራይተስ ኤን ሳምታይምስ ግሎሜሩሎኔፍራይተስን ሊያሳይ ይችላል ማለት ነው። ታይፕ 4 ኦር ዲሌይድ ኦር ሴል ሜዲየትድ ሃይፐርሴንሲቲቪቲን ስናይ ዲሌይድ ታይፕ ሃይፐርሴንሲቲቪቲን ስናይ የመጨረሻው የሃይፐርሴንሲቲቪቲ አይነት ማለት ነው። ኢዝ ሎካላይዝድ ኢንፍላማቶሪ ሪያክሽን ኢንክሉድ ባይ ሳይቶካይን ሴክሬሽን ኢንዱስድ ባይ በሳይቶካይን ሴክሬሽን ኦፍ አክቲቬትድ ቲኤች ሴል ማለት በእነዚህ ሳይቶካይን ሪሊዝ ሲደረግ ነው። ታይፕ 4 ሃይፐርሴንሲቲቪቲ ኢንዱስ ኦር ኢኒሺየት የሚደረግ ወይ ዘ ኢንካውንተር ሰርቴን ታይፕ ኦፍ አንቲጅን ማለት ነው። የሆነ አይነት የአንቲጅን ለዛ ኤክስፖዝ ተደርገው ያ ደግሞ ሳይቶኬን ሪሊዝ እንዲደረግ ሲያደርግ ነው። ይህ ታይፕ 4 የምንለው ሃይፐርሴንሲቲቪቲ ኢኒሺየት የሚደረገው ማለት ነው። ኢዝ ኤ ፋንክሽን ኦፍ ቲ ሊምፎሳይት አንቲቦዲ ማለት ይሄ የሚነሳው በምን አማካኝነት ነው? የቲ ሊምፎሳይት የምንለው ነው የሚያነሳሳው ማለት ነው። ሊድ የሚያደርገው ይሄን ዘ ሪስፖንስ ኢዝ ዲሌይድ ኢት ስታርትስ ሃወርስ ኦር ዴይስ አፍተር ኮንታክት ዊዝ አንቲጂን ኤንድ ኦፍን ላስት ፎር ዴይስ ማለት ነው። ስሙ እንደሚናገረው ዲሌይ ታይፕ ኦፍ ሃይፐርሴንሲቲቪቲ ነው የምንለው አይደል? እንደዚህም የተባለበት ምክንያት ምንድን ነው? ሰዓታትን ቆይቶ ሊነሳ ይችላል፣ ወይ ደግሞ ኢቭን ቀናቶችን ቆይቶ ሊነሳ ይችላል ማለት ከአለርጂኑ በኋላ ማለት ነው። ሶ ክሊኒካል ኢምፖርታንስን ስናይ ኮንታክት ሃይፐርሴንሲቲቪቲ ከተለያዩ ነገሮች ጋር ኮንታክት ሲያደርግ ፎር ኤግዛምፕል ከኬሚካሎች ጋር፣ ከፕላንት ማቴሪያሎች ጋር፣ ከቶፒካል አፕላይድ ድራጎች ጋር ሳም ኮስሞቲክ ሶፕስ ኤንድ አዘር ሳብስታንስ አክቲንግ አስ ሀብተን ኢንተር ዘ ስኪን ኤንድ
ባይንድ ዊዝ ሳም ፕሮቲንስ ከነዚህ ጋር ኮንታክት በሚያደርግበት ጊዜ ዲሌይ ታይፕ ኦፍ ሃይፐር ሴንሲቲቪቲ ከሰዓታት በኋላ ወር እንዳለውም ከቀናቶች በኋላ ሊነሳ ይችላል ማለት ነው። አፖን የላተር ኮንታክት ዊዝ ስኪን ዘ ሴንሲታይዝ ፐርሰን ዴቨሎፕስ ኢሪቴማን ዴቨሎፕ ሊያደርግ ይችላል። ኢቺንግ አለ፣ ቬሲክል ኤክዜማ ኤንድ ኔክሮሲስ ኦፍ ስኪን እነዚህ ነገሮችን ሊያሳይ ይችላል። ኮዝድ ባይ ሲዲ 8 ፕላስ ሲቶቶክሲክ ቲሴል ዛት አታክስ ስኪን ዛት ዲስፕሌይዝ አንቲጂን በእነዚህ አማካኝነት ሊነሳ ይችላል ማለት ነው። ቱበርክል ታይፕ ሃይፐርሴንሲቲቪቲ ማለት ኢዝ ዲሌድ ሃይፐርሴንሲቲቪቲ ቱ አንቲጂን ኦፍ ማይክሮኦርጋኒዝም ኦከር ኢን ማኒ ኢንፌክሽስ ዲዚዝ ላይ የሚፈጠር ነው። ለዲያግኖሲስ ለምርመራ ፐርፐስ ነው። ይህን ደግሞ የሃይፐርሴንሲቲቪቲ አይነት የሚጠቀሙት ማለት ነው። ፎር ኤግዛምፕል የሆነ ነገር ከሰጠነው ኢፌክት አሁን ያን ሃይፐርሴንሲቲቪቲ ኢኒሺየት ሊያደርግበት ስለሚችል መጀመሪያ በትንሽ መጠን ሰጥተውት ያ የሰጡበት ኤሪያ ላይ ቼክ ያደርጋሉ ነው። ቱበርክል ቴስት እና ሊፕሮሚን ቴስትን እንደ ምሳሌ ማንሳት እንችላለን። ኢን ዘ ቱበርክል ስኪን ቴስት ዘ ኢንዱሬትድ ስኪን ራሽዝ ኮዝድ ባይ በሲዲ4 ፕላስ ቲኤች ሴል ኤንድ በማክሮፌጅ ሊነሳ ይችላል ማለት ነው። ፓርት 4 እንግዲህ የተከታተላችሁትን ይመስላል። ሀሳብ፣ አስተያየት፣ ጥያቄ ካላችሁ በኮሜንት ሴክሽን ማስቀመጥ ትችላላችሁ። እንዲሁም ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቦቻችን እንድትሆኑ እንጠይቃለን። በቀጣይ ፓርት እስክንገናኝ ድረስ መልካም ጊዜ ይሁንላችሁ።